ዛሬ ምርጥ የእረፍት ቀኔ ነው። እረፍቴ ሳታጥም ነው የምውለው። እንዴ ለካ ሰኞ ነው። ወይኔ ተበላው። ገብቼ ልጥ ብዬ ልተኛ ወይስ ወደ ስራ ልሂድ? እባክህ ልተኛ፣ የራሱ ጉዳይ ሲያመጣ አይኖር። ግን አዎ ልተኛ። ኧረ ምንም አይመጣም። ግን የቤት ኪራይ ኪት አባቴ አምጥቼ ነው የምከፍለው። ብሰራ አይሻልም? ነገ እተኛለሁ። ወደ ስራ ልሂድ። እንቅልፍ እንጀራ ይሆናል፣ የቤት ኪራይ ይሆናል። አይሆንም። ቤት ልሂድ ወደ ስራ። እማማ እስካሉ እንዴት አደራችሁ? ሰላም ነው ወይ? እንዴት አደርኩ? በቃ ወደ ስራ እየሄድኩ ነው። ቤቱን እያያችሁልኝ? እሺ እሺ። መልካም ውሎ፣ መልካም ውሎ። እሺ አመሰግናለሁ። ደህና ዋሉ። እንግዲህ ምንድን ነው ደግሞ እዚህ ማምሸት? ምን አገባኝ? ሂድ እዚህ ስንኳተት እኮ ሰዓት ሄደ። እኔ ግን እዚህ ብተኛ ነበር። እንዴት ይመቻል ቦታ። እንዴት ደስ ይላል። ኧረ ረፈደ። በእናትህ ሂድበት። ቶሎ ቶሎ ልጅ እንዳይቆርጡብኝ ነው የማልፈር። ከብለው ነው እዚህ ጋር ሰው እየመጣ የሚሸናብን እንዴ? አራግማማችሁ ስፍ ኧረ በለው። እዚህ ጋር ደግሞ እንዴት ነው የሚገመው? በእናታችሁ ሰው ቤት በኩል ስራ ሄድ እንድቀር እንዴ? አይ ልስራ በሉ። ደህና ዋሉ። ረስቼ ለካ ስራ የለኝም። እንዴት ናችሁ ጋይስ? ዛሬ እንግዲህ በማን አለብኝነት ተነሳስቼ ቭሎግ ልሰራ ወስኛለሁ። ከጠዋት እስከ ማታ ያለውን ውሎዬን ተከታተሉኝ፣ አብራችሁኝ ዋሉ። እንግዲህ ብቸኝነት እንዳይሰማን በትሪ አቅርበን እንበላለን። በጠዋት እንጀራ ትበላለህ የምትሉ ካላችሁ እኔ ለበላሁት ምን ቸገራችሁ? አታበሉኝ፣ አታጠጡኝ፣ ሰርቼ ላመጣሁት። ከዛን ጥርግ አድርገን ከበላን በኋላ ትሪውን እስኪሞነጫጨር ድረስ እንጠርገዋለን። ከዚያን ቀጥታ ጥርስ ወደ መቦረሽ ፏ ብልጭ ብለን ንጽህናችን ጠብቀን ወደ ውጭ ለመውጣት እንዘጋጃለን ማለት ነው። የቤት ኪራይ ስለደረሰብን እንግዲህ አከራዩ እንዳታየን የጠዋቷን ፀሐይ ከቤት ሆነን እንሞቃለን። ከዚያን ቀለል ያለ ውሎ ለመዋል ስለሆነ ያሰብኩት ቱታና ሰፋ ያለ ቲሸርት አረኩ። በስተመጨረሻም ፊታችንን እንታጠባለን። ከዛም ሽቶዬን እንዳያልቅ አርጌ በስሱ ነፐት አረኩ። ከዛም በመቀጠል ኩዊክ ናፕ ይሉታል ፈረንጆች፣ ናፕ እናረጋለን። ከነቃም በኋላ እንግዲህ የተኛንበትን አስተካክለን ፊታችን ወደ መታጠብ። በመቀጠል በ20 ብር ከገዛሁት 9 ኪሎ ማርች ሙዝ ውስጥ 2 ፍሬ ተርፎ ነበር። እሷን አይነስቧን እንላታለን። ከዚያን እንደ ማንኛውም ላጤ ለብቻ ማውራት ጀመርኩ። እሱን እንደጨረስኩ ለ2 ሰዓታት ያክል ፈዘዝኩና በስተመጨረሻም ነቃው። ከዛ ተኛው። ናፕ አድርጌ ሳልጨርስ የቴሌ ሜሴጅ ቀሰቀሰኝ። በመቀጠል ፊቴን ታጠብኩና ጫማ ስፈልግ ያገኘሁትን ብርቱካን እየበላሁ ነው። ከዚያን የብርቱካኑን ልጣጭ ቀቀልኩና አዲሱ ጉንፋን እንዳይዘኝ መታጠን ጀመርኩ። በመቀጠል ናፕ ግድ ነውና አንድ 40 ደቂቃ ናፕ አረኩ። ናፔን ሳልጨርስ 6 ወር ያልሞላት ሕፃን ልጅ ገብታ ቀሰቀሰችኝ። ከእንቅልፌ መልስ ድንገተኛ ሞቲቬሽን ወረፍ አድርጎኝ ፑሻፕ ጀመርኩ። መውጫ የደረሰና ጺሜ በጣም አድጎ ስለነበር እሱን ማስተካከል ጀመርኩ። የግንባሬ ነገር አሳሳቢ ደረጃ ደርሷል። በስተመጨረሻም ለወጣ ስል መሽቶ ነበርና ተመልሼ ናፕ ለማድረግ ወሰንኩ። 3 ሰዓት ናፕ ካረኩ በኋላ ነቃው። ከዚያን ጸሎታችንን እናደርስና እንተኛለን ማለት ነው። ውሎዬ ከተመቻችሁ ፓርት 2 ይሰራል። ይመቻችሁ።